ሰላም እንደምን አላችሁ ክቡራት ቻናላችን ቤተሰቦች፣ ይህ ስማርት ሀበሻ ነው። እንኳን ቻናላችን በዳመጣችሁ እያልን በዛሬው ይዘንላችሁ መጣን። በዛሬው ዕለት የትምህርት ሚኒስቴርና የፈተናዎች አገልግሎት ኤጀንሲ በጋራ በመሆን የ12ኛ ክፍልና የሪሚዲያል ፈተና አገልግሎት የሚሰጡባቸውን ቀኖች ይፋ አድርገዋል። በዚህ መሰረት ሩንም በዚህ በኢሜጅ መሰረት አስቀምጬላችኋለሁ። ቀኑን እዚህ ጋር ማየት ትችላላችሁ። ከዚህም ጋር ተይዞ በጣም ብዙ መግለጫዎች ሰጥተዋል። ምናልባት ቀኑን በዚህ መሰረት ነው ያስቀመጡት። ከአሁን በፊትም ነገራችሁ ነበር፣ ምናልባት ለማንበብ ለዝግጅት ይጠቅማችኋል ብዬ የሪሚዲያል ፈተና የምትፈተኑበት ጊዜ ከግንቦት 17 እስከ 24 ነው ብዬ ካሁን በፊት ቪዲዮ ሰርቼላችሁ ነበር። ምናልባት ያን ተመሳሳይ ማየት ይችላልላችሁ። እዛ ኮሜንት ላይ እንደውም አንዳንድ ልጆች ከገንዘብ መስሪያ ጋርና እናንተን በፕሮፓጋንዳ ለማሸበር አስመስላችሁ ነበር። እኛ ግን መረጃው ቀድሞ ደርሶን ስለነበር በዛ መሰረት ነበር ለእናንተ ልናደርሳችሁ ያሰብነው ማለት ነው። ትምህርት ሚኒስቴር እስካሁን ድረስ ያወጣው ይፋዊ መግለጫ ባይኖርም ዩኒቨርሲቲዎች ግን ተነግሯቸው ስለነበር እኛ ደግሞ መረጃውን ያደረስናችሁ ከነሱ ባገኘነው መረጃ መሰረት ነበር። ምናልባት ቪዲዮውን ተመልሳችሁ ብታዩት ያው እውነተኛ እንደሆነ እርግጠኛ መሆን ትችላላችሁ። ሲጀምርም ነገራችሁ ነበር እኛ ሀገር ውስጥ ሆናችሁ ቪዲዮ እየሰራችሁ ወይም 100% በኢትዮጵያ ኦዲየንስ ያን ያህል ገንዘብ ማግኘት የሚቻል ነገር አይደለም። እኛ መረጃውን ለእናንተ ለማድረስ ያክል ነው የምንጠቀመው። አሁንም እንደዚህ አይነት መረጃዎች እንዲያልፋችሁ የማትፈልጉ ከሆነ ቻናላችን ሰብስክራይብ ማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በተመሳሳይ የ12ኛ ክፍል ፈተናም ከአሁን በፊት ነግሬያችሁ ነበረ። ትምህርት ሚኒስቴር አንዴ ነው እንግዲህ ስኬጁል የሚያደርገው አመታዊ እቅዱን የሚያወጣ። ለምሳሌ የቀጣይ ዓመት 12ኛ ክፍል የሚፈተኑበትን ስኬጁል አሁን ቀጣይ ሐምሌና ነሐሴ ላይ ያወጣል ማለት ነው። ምናልባት አሁን የእናንተ ፈተና ወደ ሐምሌ ስለተጓተተ ትንሽ ከዛ ጋር ካልተያዘ ታዲያ የ12ኛ ክፍል ፈተናም እዚህ ኢሜጁ ላይ እንደምታዩት ነው። ከሰኔ 24 እስከ ሐምሌ 17 ድረስ ተብሏል ማለት ነው። ፈተናችሁ የሚሰጠው እንግዲህ የ12ኛ ክፍል ፈተናው በአራት ፈረቃ ነው ማለት ነው። የሪሚዲያልን ባለፈው ነገራችኋለሁ፣ በአራት ፈረቃ ነው የሚሰጣችሁ። የ12ኛ ክፍል የሚለየው ምንድነው? ሶሻል እና ናቹራል ተብላችሁ ተከፋፈላችሁ ነው የሚሰጣችሁ። የሪሚዲያልን በተመሳሳይ እንደዛ ቢሆንም ግን ሪሚዲያል ብቻውን ስትፈተኑ ፈተናችሁ ኦንላይን እንደሆነ ታውቃላችሁ። ሁላችሁም ዩኒቨርሲቲ ውስጥ ነው ያላችሁት። ፈተናችሁ በአራት ስኬጁል ነው የሚሰጠው። ያ ማለት ጠዋት 2 ፈረቃ ይኖራል፣ ከሰዓት 2 ፈረቃ ይኖራል ማለት ነው። ጥያቄያችሁ ግን ለምሳሌ ማትስ ፈተናችሁ አንዱ ክላስ ማለት አንዱ ፈረቃ 50 ጥያቄ ከሆነ የሚፈተን ለአራቱ ፈረቃ 200 የተለያየ አይነት ጥያቄ ይወጣል ማለት ነው። ታዲያ የጠዋቱን ተማሪዎች ጥያቄ ጠይቀን ከዛ እንደገና በአዲስ ዝግጅት አድርገን በዛች ሰዓት ውስጥ በጥባብ ሰዓት ምናምን የሚል ዲፕሬሽን እንዳይገባባችሁ የመጀመሪያ ዙር ተፈታኝ መሆን የሁለተኛ ዙር ተፈታኝ መሆን ያን ያለ እናንተ ጫና አይኖረውም። ምክንያቱም ፈተናችሁ በአራቱም ዙር የሚሰጠው ምንም ፈጽሞ የተለያየና ሊገናኝ የማይችል ነገር ስለሆነ እናንተ የራሳችሁን በቂ ዝግጅት አድርጋችሁ ከወዲሁ ለፈተናችሁ እንድትገቡ። ከዛ ባሻገር ሌላ መረጃ ማድረሻችሁ ነበር። ካሁን በፊት 12ኛ ክፍሎች የምታነቧቸው የመጽሐፍ ይዘቶች ተነግሯል። ታች ላይ እዚህ አስቀምጥላችኋለሁ ዲስክሪፕሽን ላይ። ምናልባት ኖርማል ቪዲዮን እዛ ጋር ማየት ከፈለጋችሁ እሱን ማየት ትችላላችሁ። ከዛ ውጭ ግን አሁንም ጥራት እንጠቁ ልነግራችሁ ይችላሉ። ምናልባት በጽሁፍ ደረጃ ስላላስኩት ከዛ ጋር የተለያየ ሊሆን ይችላል በሚል ነው እንጂ የ9ኛ ክፍል መጽሐፋችሁ ምናልባት ከአሮጌው ጋር ሊያያዝ ይችላል። ከ10 11 12 በላይ ያሉት ግን 100% አዲሱ መጽሐፍ ነው። ግን አዲሱ መጽሐፍ እና አሮጌው መጽሐፍ ያን ያህል ይዘታቸው ብዙ የሚራራቅ አይደለም የሚል አቅጣጫ ነው የፈተናዎች አገልግሎት ኤጀንሲ ያስቀመጠው። በሌላ መረጃ የሁለታችሁን ፈተናው እንግዲህ መጀመሪያ የምንነግራችሁ ነው። ፈተናችሁ ኦንላይን እንደሆነ ይታወቃል። ኦንላይን ሲሆን ፈተናው ደግሞ ትንሽ ጫናዎች አሉት። በተለይ ከክፍለ ሀገር አካባቢ ለመፈተን የምትመጡ ልጆች ምናልባት ትሬኒንጉ ይሰጣችኋል። እኔ ትናንትና አንዳንድ ቪዲዮዎችን እያየሁ ነበር እናንተን በተመለከተ። ይህ መረጃም እስኪወጣ ድረስ በደንብ ልጠብቀው ብዬ ነው እንጂ ኦልሬዲ እጃችን ላይ ነበር፣ ከውስጥ መረጃዎች ደርሰው ነበር። ታዲያን መረጃ ላደርሳችሁ ሳስብ ምናልባት ትምህርት ሚኒስቴሩ ያው በቅርቡ ይፋ እንደሚያደርጉትና ያው የነሱን ደብዳቤ ማያይዤ ለእናንተ በዚህ መንገድ እንዳደርሳችሁ ከማሰብ አንጻር ነው ትንሽ መረጃውን ይዤ የቆየሁት። እና ከዚህ ላይ ፈተናችሁ ኦንላይን መሆኑን በተመለከተ የሆነ ሰው እንትን እያላችሁ ሰምቻችሁ ነበር። እና ያ ሰው ምንድነው ሲላችሁ የሰማሁት ምናልባት ፈተና ጣቢያ ውስጥ ስትገቡ ኮምፒውተራችሁ ሳይን አፕ ማለት ሳይን ኢን ማለቱ ምናምን ሊያወዛግባችሁ ይችላል። ከዛ በኋላ ሳይን አፕ ማለት በአዲስ መመዝገብ ነው፣ ሳይን ኢን ማለት ምናምን ነገር ሲጀምር ይሄ ነገር እናንተን አይመለከታችሁም። አንድ ነገር ልንገራችሁ፣ እኔ ኦልሬዲ እናንተ ተመዝግባችኋል። ካሁን በፊት ካልተመዘግባችሁ መመዝገብ ወይም መፈተን አትችሉም። ኦልሬዲ ስለተመዘግባችሁ እናንተ ቀጥታ ኮምፒውተራችሁ ላይ ሄዳችሁ ስትገቡ ኮምፒውተሩ ልክ እንደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። ያ ማለት እንግዲህ ዩዘር ኔም ይሰጣችኋል፣ ፓስዋርድ ይሰጣችኋል። በቃ ሳይን አፕ ሳይን የሚባል ነገር የለም። ኮምፒውተራችሁ ላይ ምንም ነገር አታገኙም። ይህ 2018 ዓ.ም ኢንትራንስ ኤግዛም ብሎ ዩዘር ኔም አስገቡ ይላል፣ ፓስዋርድ አስገቡ ይላችኋል። እሱ ነገር ደግሞ ዩኒቨርሲቲ ከገባችሁ በኋላ የሚሰጣችሁ ነገር ነው፣ ወይም አሁን ይዛችሁታል ማለት ነው። ያንን አስገብታችሁ ሎጊን ስትሉት ቀጥታ ወደ ፈተናችሁ ነው የሚያስገባችሁ። ወደ ፈተናችሁ ስትገቡ ግን ቀጥታ ፈተናው እስካልተለቀቀ ድረስ ወይም ኤግዛም ኮድ የምትባላለች እሱን ደግሞ ፈታኙ ነው የሚሞላላችሁ። እስከዛ ድረስ ዝም ብላችሁ ትጠብቃላችሁ ማለት ነው። ምናልባት ፈተና ውስጥ ከገባችሁ በኋላ እንግዲህ ኦንላይን ፈተና ላይ መጠንቀቅ ያሉባችሁ ነገሮች ወደ ፈተናው ከገባችሁ በኋላ
ኮምፒውተራችሁንም ተቀብላችሁ ዩዘርኔም ፓስወርድ አስገብታችሁ ሎጊን ካላችሁ በኋላ ከዛ ያሉ ፕሮሰሶች አሉ። እንግዲህ ፈተናው የሚያመጣላችሁ ኢንተርፌስ ላይ አንድ ጥያቄ 4 ምርጫ ነው የሚይዝ ኤ ቢ ሲ ዲ የሚል ምርጫ አለው ማለት ነው። ሶ እናንተ ምናልባት አሁን አንዳንድ ልጆች የምንሸወድ የመጀመሪያ ጥያቄያችን ከባድ ይሆናል። በዛ ዲስተርብ እንሆንና ልክ እንደተረበሽ ሁሉንም ጥያቄዎች በቃ ሾክ አድርገን መስራት ላንችል እንችላለን። በተለይ ይሄ ሞካሪ ተማሪዎች ላይ የሚከሰት ነገር ነው። ይሄን ነገር መጀመሪያ ጥንቃቄ አድርጉ። በህይወታችሁ ፈተና ውስጥ ስትገቡ የመጀመሪያው ጥያቄያችሁ ከባድ ሊሆን ይችላል። እሱን በግምት ሰርታችሁ ኮምፒውተራችሁ እሱን ከዘለላችሁት ምንም ስለማያርምላችሁ ጥያቄ መዘለል እንዳትረሱ። እሱን በግምት ሰርታችሁ ወደ ሁለተኛ ጥያቄያችሁ ለፉ። ምክንያቱም ጥያቄያችሁ የሚወጣ 25% ከባድ፣ 25% ቀላል፣ 25% በጣም ከባድ፣ 25% ደግሞ በጣም ቀላል ለደካማ ተማሪዎች ታስቦ ነው። ሶ በዛ ሚንስ ስለሆነ አንድ ተማሪ ሞካሪ ተማሪ ከሆነና በመጠኑ አንብቦ ከሆነ በቂ ዝግጅት ካደረገ አልፋለሁ የሚል 50 ማምጣት ያቅተዋል ብዬ አላስብም። ያን ያክል ችግር የለውም፣ አትጨነቁ። ከዛ ውጪ ግን ፈተናው የሚመጣላችሁ ኢንተርፌስ ላይ ምርጫ ስትመርጡ ያልኳችሁ አንድ ጥያቄ 4 ምርጫ አለው። ኤን መርጣችሁ እንደገና ቢን መምረጥ ከፈለጋችሁ ክሊር ቾይዝ የሚል አለ። ከዛው ከምርጫው ዝቅ ብሎ ነው ያለላችሁ። ኔክስት የሚል አለ። ወደ ቀጣይ ጥያቄ ሄዱ ማለት ነው። መርጣችሁ ትጨርሱ። ፐርቪውስ የሚል አለ። የፊተኛውን ጥያቄያችሁን መልሱት ማለት ነው። ክሊር ቾይዝ የሚለው ደግሞ ኤ ያላችሁትን መልስ ቢ ማለት ብትፈልጉ እዛው ላይ መቀየር ትችላላችሁ። ግን ኢንፑት ዳታ እና አውትፑት ዳታ የሚባል አለ። እዛው ላይ ስትቀይሩት ከላይ ያስቀይራችኋል። ለእናንተ ስትቀይሩት ይታያችኋል። ኤ የነበረውን ቢ ልላችኋል ስትቀይሩት። ግን ክሊር ቾይስ ካላላችሁት ኮምፒውተራችሁ ኢንፑት ዳታው ላይ የሚያነበው ወይም የሚያርምላችሁ ኮምፒውተሩ መጀመሪያ የመረጣችኋትን ነው ማለት ነው። ሶ ክሊር ቾይዝ የምትለዋን ነገር መጠቀም እንዳትረሱ። ምክንያቱም አንድ ማርክ በጣም ትልቅ ቫልዩ አለው። ከ600 300 ማምጣት አለበት አንድ ተማሪ ለማለፍ ወይም 50% መመለስ አለበት ማለት ነው። 299 አመቱ የወደቀ ተማሪ ታውቃላችሁ ብዬ አስባለሁ። በተለይ በዚህ አመት በጣም ብዙ ስህተቶች ስለነበሩ 299 ነጥብ ምናምን አመቱ ያለ ይወደቃል። ሶ እንደ ነገሮችን አንድ ማርክን በጣም ትልቅ ዋጋ ስላላት እንዳልኳችሁ ፈተናው ኦንላይን መሆኑም ትልልቅ ጫናዎች ስላሉት ክሊር ቾይዝ የምትለዋን ነገር በጣም በጥብቅና በአሪፍ ነገር ተጠቅሟት አሪፍ ነው እያስባለው። ምናልባት መንካት አለመንካት ያቀታችኋል አያቀታችሁም አይደለም፣ ግን ክሊር ቾይዝ የሚለውን ልብ ላትሉት ትችላላችሁ። ፈተና ላይ በጣም ብዙ ጊዜ የሚሸወዱት ለዚህ ነው። ልጆች ኤግዚት ኤግዛም በዚህ አመት በጣም የተፈጠረውን ሰምታችሁ ይሆናል። እናንተ ላይ ጫና ለመፍጠር ምናምን አይደለም፣ ግን ኤግዚት ኤግዛም በዚህ አመት በጣም ብዙ ተማሪዎች ተማሪ እየቀየረ ሰርቶላቸው ምናምን፣ ግን ጎበዝ ተማሪ ቀይሮ ይሰራላቸዋል። ያ ተማሪ ግን ደቂቃዎች ምናምን ስለማይበቁ ክሊር ቾይዝ አይጠቀምም። በዛ ሚንስ 100% እንደሚያልፉ ነው ይጨፍራሉ። ውጭ ወጥተው ፈተና ሲመጣ ዜሮ ይመጣል ማለት ነው። ምክንያቱም ጎበዙ ተማሪ መጀመሪያ እነሱ የመረጡትን ኤ ከነበረ ከዛ ቢ ነው የሚለው ዝም ብሎ ክሊር ቾይዝ ሳይል ማለት ነው። ክሊር ቾይዝ በጣም ወሳኝ ነገር ነውና ኮምፒውተራችሁ የመጀመሪያውን ስለሚያነበው ክሊር ቾይዝ እንዳትረሱ። ጥያቄ መዝለል እንዳልኳችሁ መጀመሪያ ላይ መጠንቀቅ አለባችሁ። ጥያቄ አይዘለልም። በሶስተኛ ደረጃ ደግሞ ጥያቄ ከከበዳችሁ ፍላግ የምትል ምልክት አለች። ፍላግ ማለት ቀይ ነገር እንዲያበራላችሁ ማለት ነው። መጨረሻ ላይ ጥያቄያችሁን ጨርሳችሁ ተመልሳችሁ ያችን ጥያቄ እንደገና ቼክ ማድረግ እንዲችሉ ወይም ቶሎ እንድታያችሁ ቀይ ምልክት እንድታበራላችሁ ማድረግ ማለት ነው ፍላግ ማለት። ከዛ ውጭ ፈተናችሁ ኦንላይን መሆኑ በጣም ትልቅ ጥቅም እንዳለው ነው እንጂ ጉዳት እንዳለው አትዩት። እንዳልኳችሁ ጉዳቱ ተማሪዎች በተለይ ሞካሪ ከሆናችሁ ፊት ለፊት ከባድ ጥያቄ ሲመጣባችሁ ያንን ጫና መቋቋም አትችሉም። ወደ ቀጣዩ ጥያቄ ስትሄዱ ሁሉም እንደዛ ይመስላችኋል። ቀላል ጥያቄ ስታገኙ ጭንቅላታችሁ ከኋለኛው ጥያቄ ላይ ይሆናል ወይም ከዛ ጥያቄ ላይ ብዙ ደቂቃ ትገላላችሁ ማለት ነው እንጂ ከዛ ውጭ ፈተናችሁን ስትሰሩ ፊት ለፊት ደቂቃው ይታያችኋል። ስንተኛ ጥያቄ ላይ ነው ያላችሁ፣ ስንት ደቂቃ ቀረኝ፣ አካፍላችሁ መጨረስ እችላለሁ አልችልም የሚለውን ሰዓታችሁን ሰው አይደለም የሚነግራችሁ፣ ዞ ላይ ነው የሚታያችሁ። ሰዓታችሁ ካለቀ ኦልሬዲ ኮምፒውተር ራሱ ጥያቄያችሁን ሎጋውት ይልባችኋል ማለት ነው አውቶማቲካሊ። ደቂቃችሁንና የፈተናችሁን የቀራችሁን ጥያቄ አመዛዝናችሁን ለመስራት እንደውም በጣም ትልቅ ጥቅም አለው። ፈተናችሁ ሲታረም ምንም ስህተት አይኖረውም። ምናልባት እንዳልኳችሁ አንዳንድ ተማሪዎች ቅሬታ የምታነሱ የባለፈውን አመትም ሰምታችሁ ይሆናል። በዚህ ሚንስ ነው በጣም ከባድ ችግሮች የሚፈጠሩት። እንግዲህ ክሊር ቾይዝ የሚለው አለ፣ ከዛ ጥያቄ መዝለል አለ። አንድ ተማሪ ለምሳሌ በሂሳብ ላይ በጣም ችግር አለ፣ ምን ላይ በጣም ችግር አለ ሲባል ነበር ባለፈው አመት። ኖርማሊ ስህተቶች አሉ ጥያቄው ላይ የነበሩበትም ትምህርት ሚኒስቴር አስተካክሏል በበኩሉም። ግን ተማሪዎችን በግል ችግራቸው እንደዚህ አይነት ጫና ውስጥ ይገቡና ወይም ጥያቄ ይዘሉና ኮምፒውተሩ እንዳልኳችሁ እስከ ዘለላችሁ ድረስ ነው የሚያርመው። ከዛ በኋላ ያለውን ኦርደር አያደርገውም ራሱ። ምክንያቱም ኮምፒውተር ማለት አንዴ ፕሮግራም የተደረገ ነገር ነው፣ በተጫነው መሰረት ነው እንጂ የሚሰራ ስህተቶችን ማለት ላይ ምናምን ራሱ አስተካክሎ የተዘለለውን እንደገና ይሄን ዘሎት ነው ብሎ ዘሎ 30ኛ ጥያቄ ዘላችሁ ከ30 ጀምሮ ማንበብ አይችልም። አንዴ ፕሮግራም ተደርጓል። እሱ ደግሞ ሰው ያዘዘውን ነገር ነው የሚሰራ። ከዚህ ነገሮች ተጠንቀቁ። በቀጣይ እስኪ ቪዲዮ በፕራክቲካል ላሳያችሁ አስቤያለሁ። ምናልባት ይሄን ነገር ዲፕ በጣም
በኋላም ገብቼ ኮምፒውተር አውጥተን እየነካካን ማለት ነው ይህን ነገር ለማድረግ እሞክራለሁ። እስኪ በተቻለ መጠን ምናልባት በተለይ ይሄ ነገር ኮምፒውተር ነክታችሁ ለማታውቁ ልጆች በ2 ወርና በ1 ወር ያን ያህል ስልጠና ይሰጣችሁም በቃ በአንድ ሳምንት ስልጠና ብቁ ትሆናላችሁ የሚለው ነገር ምናልባት እንትን ሊል ስለሚችል ምናልባት ስልኮች ላይ ምናምን ማየት ትችላላችሁ። ከዛ ውጭ ግን አሁን ያልኳችሁን ነገር ተመልሳችሁ ብትሰሙት መልሳችሁ ሄዳችሁ ኮምፒውተር ላይ ስታዩት አሁን ያልኳችሁ ነገር ቃል በቃል በቃ ምንም ኮምፒውተራችሁ ላይ የሚመጣው ኢንተርፌስ እንደዛ ስለሆነ ምንም ሌላ የሚከብድ ነገር የለውም ማለት ነው። ሰው ቀጣይ ፕራክቲካል ማሳያችሁ ቪዲዮ ይኖራል። ለዛ ዝግጁ ሆናችሁ ጠብቁኝ። ማንኛውም ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ምናልባት የምታነቧቸው መጽሐፎች ሾርት ኖቶች ምናምን ነገር ከአዲሱ መጽሐፍ ጋር ከአሮጌው መጽሐፍ ጋር ከሌሏችሁ በፒዲኤፍ መልኩ ልልክላችሁ እችላለሁ። ያው ምናልባት አሮጌው መጽሐፍ ላይ ኖራችሁ ይችላል። እሱን በፒዲኤፍ መልኩ የምትፈልጉ ከሆነ እሱንም በፒዲኤፍ ልልክላችሁ እችላለሁ። ማንኛውም ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ለእያንዳንዳችሁ ዲፕ የሆነ መልስ እሰጣችኋለሁ በጥያቄያችሁ ልክ ማለት ነው። ከዛው ቻናላችን ሰብስክራይብ ማድረግ በቀጣይ በአዲስ ቪዲዮ እስከምንገናኝ ጠብቁ። ፕራክቲካል አንድ ባንድ እያንዳንዷን ነገር ማሳያችሁ ይሆናል። እስከዛሬ ድረስ ቸር እንሰንብት። ምናልባት የፈተና ጊዜያችሁ እዚህ ጋር በወረቀት አያይዤዋለሁ። ከዛ ውጭ ግን የሪሚዲያል ተማሪዎች ከግንቦት 17 እስከ ግንቦት 20 ነው ለምርጫ ወደ ቤት ትመለሳላችሁ ማለት ነው። በሁለቱ ቀን ግንቦት 24 ነው ምርጫ። ከዛ ውጭ 12ኛ ክፍል ተማሪዎች ምርጫ ከተመረጠ በኋላ ነው ማለት ነው ወደ ዩኒቨርሲቲዎች የምትገቡት። የእናንተ ፈተና ከሰኔ 24 እስከ ሐምሌ 17 ሆኗል ማለት ነው። ወደፊት የሚፈጠሩ አዲስ ነገሮችና ተለዋጭ ነገሮችም ካሉ በዚሁ ቻናል የምናሳውቃችሁ ይሆናል። ቴንክ ዩ ሶ ማች እስካሁን አብራችሁን ከቆያችሁ እናመሰግናለን። በጣም ቸር ሰንብቱ።